በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 4 ቁጥር 20 እስከ 30። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ። ስለ ነፍስ በማፈር አታድላ። በማፈር ኃጢአትን የሚሠራ አለና፣ በማፈርም ጽድቅን የሚሠራ ሞገስንም የሚያገኝ አለና። ጉዳት በራስህ ስለሚደርስብህ የሰው ፊት አይተህ አታድላ። ሰውነትህን እንዳትጥል አትፈር። የሚናገርን ሰው መናገሩን አትከልክለው። ከቃሉ የተነሳ ጥበቡ ይታወቃልና፣ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃልና። ጽድቅን አትቃወም፣ ስለ በደልኸውም በደል ንስሐ ግባ። ኃጢአትንም መናገር አትፈር። የውሃ ሙላትን አትደፋፈር። ለሰነፍ ሰው ራስን አታዋርድ፣ ለታላቅ ሰው ፊትም አታድላ። ፈጣሪ እግዚአብሔር ስላንተ ይከራከርልሃልና፣ ለሞት እስክትደርስ ስለ እውነት ተከራከር። በአፍህ አውታታ አትሁን፣ ሥራህንም ቸል አትበል። በቤትህ እንደ አንበሳ አስፈሪ አትሁን፣ ቤተሰብህንም አታስደንግጥ። ለመበደር እጅህን አትዘርጋ፣ በመክፈልም ጊዜ እጅህን ለመሰብሰብ አትመልስ። ወስብሐት ለእግዚአብሔር።